የመኪና አደጋ ደረሰብኝ ሀባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት አላችሁ? እንዴት ሰነበታችሁ? የኔ ውድ ቤተሰቦች ሰላም ነው? እኔ አለው አልሐምዱሊላህ አለሁላችሁ። እናንተ እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ ሀባይቢ። ሰሞኑን የገጠመኝን ነገር ላጫውታችሁ ፈለግኩኝ ማለት ነው እና እዚያ ሀገር አረቦች በዓል ሲኖር የሆነ የእረፍት ጊዜ ሲኖራቸው ወደ ገጠራማ ቦታ ሄደው መዝናናት ይፈልጋሉ እና ሴትዮዬ በኢዱ ማግስት እኔን ይዛኝ ልጆቿን ሰብስባ ልጆቿን ይዛ ወደ ገጠራማ ቦታ በጣም ራቅ ወዳለ ቦታ ለ3 ሰዓት የሚያህል መንገድ ተጉዘን ወደ ገጠር ወጣን ማለት ነው። ከዱባይ ወጣ ብሎ ማለት ነው። እዚህ ወደ አቡዳቢ ያላችሁ ወይንም ደግሞ ዱባይ ያላችሁ ታውቁታላችሁ። ቦታው ምን ነበር? ራሰልኬማ ኖ ራሰልኬማ አይደለም፣ ወደ ፉጄራ። አዎ ፉጄራ ነው ቦታው፣ ፉጄራ ነው። ወደዛ ነው የሄድነው ማለት ነው። በእለቱም በጣም ኃይለኛ ዝናብ ዘንቦ ነበርና በሄድንበት ሰዓት የገጠመን ነገር በጣም ከባድ ነበረና እኛ ለመዝናናት ብለን ወጥተን ባጭሩ ቀርተን ነበረ። እንደው ወላሂ እንዴት ላስረዳችሁ፣ በጣም ከባድ ነበረ በሰዓቱ አላሰብነውም ምናምን። ሰዎቹ ደግሞ ሲደሰቱ ወይ መንዙማ ወይ ሙዚቃ በጣም በከፍተኛ ሁኔታ ይከፍታሉ። ከዛ በኋላ እንዴት እንደሚነዱ ወዴት እንደሚነዱ ራሱ አያውቁትም። ዝም ብሎ እንትን ማለት ነው፣ መንዳት ነው ማለት ነው ስራቸውና የሴትዮ ልጇ ነበር የሚነዳው። ከትልቅ እንትን ምንድነው ይሄ ያ ወደ ገጠራማ ቦታ ስለሆነ እኔ እዚህ አቡዳቢ ከመጣሁ በኋላ አላየሁም እንደዚህ አይነት መኪና። እንደውም ትልቅ ተሳቢ ነገር ነው። ከሱ ጋር ነው ወስዶ ያጋጨን ማለት ነው። በጣም ከባድ ነበረ። እኔ በጣም ነበር የደነገጥኩት። ምክንያቱም እንዝናና ብለው አይምሯችንን እናዝናና ብለው ወጥተው እኔንም በዛው ይዛኝ ሄዳ፣ በዛ ላይ ስንሄድ ምንም ደስ ሳይለኝ ሌላ ጊዜ እንደዚህ ይዛኝ አትሄድም ከቤት ማለት ነው። ለመጀመሪያ ጊዜ ይዛኝ ስትወጣ ማለት ነው። እና ይዛኝ ወጥታ በዛ አጋጣሚ ያ ሰውዬ በመስመሩ ነው የሚነዳው፣ ባለ ትልቁ መኪና ሰውዬ የዚህ ሀገር ዜጋ ሳይሆን ፓኪስታኒ ነገር ነው። እና ሄዶ የገባበት የኛው መኪና ነው እና የኛው መኪና ከሱ ጋር ሄዶ ተላተመ። ከዛ በኋላ እንደ አጋጣሚ ሆኖ ደግሞ እኔ ህፃን ስለያዝኩኝ የ6 ወር ህፃን ይዤ ነበረ። ህፃን ስለያዝኩኝ ኋላ ወንበር ላይ ነበር ቁጭ ያልኩት። ከዛ ተጋጨን ማለት ነው። ብዙም አልተጎዳንም በርግጥ ትንሽ ያን ያህል ባይሆንም፣ ግን አላህ ነው ያተረፈን። እኔ ትንሽ ነው ፊቴን መታኝ፣ ግን አላህ አተረፈን ማለት ነው። እኔ ቤልት አላሰርኩም ነበረ። ፊታችንን ሁላችንም ብቻ የሆነ ቦታ ላይ ጠባሳ አስቀመጠብን ማለት ነው። እና ከጠባሳው ውጪ ድንጋጤው በጣም ነው የሚያስደነግጠው። ይሆናል አይደለ? ባላሰባችሁበት መንገድ እንደዚህ ወጥታችሁ ስትቀሩ በጣም ነው የሚያማውና ፈጣሪ ጠብቃችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልላችሁ። የምሬን ነው። እኔ ከመዳሞች ወይንም ደግሞ ከአሰሪዎቻችን መጓዝ አልወድም። በጣም ነው የሚያስጠላኝ። ምክንያቱም በቃ ሲነዱ ቅጥ የለውም። አስበው አይደለም እንትን የሚሉት፣ በጣም ከአቅም በላይ ስለሚነዱ አደጋ ያጋጥማል ማለት ነው። እና እኔ ከእነሱ ጋር መሄድም አልወድም፣ መውጣትም አልፈልግም። መዝናናቱም ይቅርብኝ። የምሬን እምላችሁ። እንግዲህ በየቀኑ ይዘዋችሁ የሚወጡ ልጆች እንዴት ሆናችሁ እንደምትሰጉ፣ እንዴት ሆናችሁ እንደምትሳቀቁ አላህ ይወቅላችሁ ማለት ነው። ለአንድ ቀን ወጥቼ እኔ ፊቴ አብጦ ደንግጬ በቃ ጭንቅላቱ የተመታ በግ መስዬ ነው ወደ መዝናኛ ቦታው የሄድኩት። ወላሂ ጭንቅላቱ የተመታ በግ እንዴት ነው ይዞርበታል? እንደዛ ሆኜ ነው የደረስኩት። እና የገጠመኝን ላጫውታችሁ ብዬ ነው። በጣም አስደንግጦን ምናምን መዝናኛ ሳይሆን መጉላያ ሆኖብን ተመለሰን እላችኋለሁ። እና እናንተ ምን ገጠማችሁ? ስደት ላይ ለመዝናናት ብላችሁ ወጥታችሁ ተጉላልታችሁ ስትመጡ አስባችሁታል? የምሬን እኮ ነው ወላሂ በጣም ነው የደነገጥኩትና እስቲ ዱአ አድርጉልኝ። የምሬን ነው የምላችሁ። በጣም ነው የሚከብደው።
አስባችሁታል? ምንም እንትን ሳትሉ የሆነ አካላችሁ ጎሎ ወደ ቤት ስትመለሱ በጣም ነው የሚያመው እና በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ፣ ፈጣሪያችሁ ይጠብቃችሁ። ክርስቲያኖቹም በጸሎታችሁ ጎብዙ፣ ወደ ውጭ ስትወጡ ጸልዩ፣ ሙስሊሞችም ዱዓ አድርጋችሁ ወደ መኪና ውስጥ ስትገቡ የሚባሉት ዚክሮችን ዘክራችሁ ግቡ። እኛ ባሰብንበት መንገድ ሳይሆን አካላችንም ህይወታችንም የሚጠፋው ባላሰብንበት መንገድ ነው። እንግዲህ መዝናኛ እንሄዳለን ብለን ወጥተን ነው የመኪና አደጋው ያጋጠመን ማለት ነው። ያን ያህል አልተጎዳንም። በእርግጥ ግን በጣም ያስደነግጣል። ደነገጥኩኝ የምር ትንሽ ፊቴን መታኝ። እሱም አሁን ቀሎልኛል ማለት ነው። እና ለምን አላሳወቃቸውም ብዬ ነው። በርቱልኝ ሀባይቢ። ላይክ ሰብስክራይብ ማድረጉን ደግሞ አትርሱ። አበረታቱኝ። ቤቴን እዩልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ቻው ሀባይቢ፣ ወዳችኋለሁ።